እለቱ ሰንበት አይደል? የሰንበት ወግ ነው። የብዕረኛው የኢሳይያስ አቲት ለዛና ወዘና ተላብሰው ፈገግ ብላችሁ ከገጠመኞቹ ተቋርሳችሁ አብራችሁት የምትጓዙበት አቅራቦት በምሳሌና በቀልዱ የተሞሸረና የተቀሸረም ነው። የምንናገረው አንደበታችን የምናወጣው ቃላት እኛነታችንን ይናገራል ነው ርዕሰ ጉዳዩ እና የሰንበት ወግ ነው። የሰንበት ወግ የሰንበት ወግ የሰንበት ወግ እንደምን ሰነበታችሁ ውድ ወገኖቼ። ዛሬ ልጽፍ ስነሳ አቲቴን ውጤት ተኮር ላደርገው አስቤያለሁ። አሁን የሰማችሁት አገላለጽ ትክክል ነው፣ ውጤት ተኮር። በዋናነት የማቀርበው ደግሞ ቀደም ሲል ቅድስት እንዳስቀመጠችው እዚህ ላይ እንዲያረፍ እንድል ፍቀዱልኝ። ዘመን የሚወልዳቸው አገላለጦች ሲገርሙንና ሲያስገርሙን እኮ ኖረዋል። ተገርም ብሎ እፍ ያለብኝ ይመስል ምን ተኮር፣ ዋናነት እንዳስቀመጠችው የመሳሰሉትን አገላለጦች ስሰማ ግርም ይለኛል። አንዳንዴ ከአማርኛ የተፋታ ሁሉ ይመስለኛል አገባባቸውና ትርጉማቸው አልገባ ሲለኝ። አሁን ብሎ ደግሞ ኪራይ ሰብሳቢነት ሲባል ሰማሁኝና አንደኛውን ላቲን ሆነብኝ። የሚናገሩ ሰዎች ኮስተር ብለው በቴሌቪዥኑ በራዲዮኑ ስሰማ ተኝቼ ያመለጠ ነገር አለ ያልኩም ነው። የኪራይ ሰብሳቢነት ሲባል ወንድምቶቼ አከራይ ላይ እኔም ሰልፍ ቢጤ ከተዘጋጀ እንደምንም ብላችሁ ጥሩኝ እንጂ እገኛለሁ። ግን የኪራይ ሰብሳቢነት አመለካከትን መዋጋት ሲባልም እዚሁ ዙሪያ ሰምቼ ጥቂት ሸምቀቅ አደረገኝ ፍርሃት። ግራሞቴን ምን አጫረው ተብሎ ቢጠየቅ ለበሬ መነሻ የሆነኝን ዛሬ ተናግሬው ፎይ ይላለሁ። እውነት እላችኋለሁ ዛሬ ከባሻገር ሀገር ቤት የሚፈጠሩ ቃላትና አገላለጦች ግራ ግብት አድርገው አልሆነ ትርጉም ውስጥ እየከተቱን እንደሆነ ይታወቅልን ዘንድ እንሻለን። እንደውም እንደ ሀገሬ ቢል እንደምን አደራችሁ ስንባል ተልባዘር አለው እንደምንል አልጠራጠርም። በተለይ የፖለቲካው አውድ ውስጥ የሚቀፈቀፉትን ቃላት መዝግቦ የሚያስተምረን ሰው ያስፈልጋል የምለው እንዲህ እንደ ኪራይ ሰብሳቢነት የሚል ሐረግ በሰማው ቁጥር ነው። ደሞ ከላይ እንደመመሪያ ከተላለፈ ቃላቱም ሆነ ሐረጉ ካለቃው እስከ መንዝሩ ይዞት ይወርዳል። ትኩስ ድንች የሚል ኮሜዲ አይነት ነው፣ ከላይ ወደ ታች የቁልቁሊት። ታዲያ እነዚህን መሰል ሐረጎች ሲነገር ሰብሰብ ባለ ቦታም ይሁን መናገሪያ ብለው በቀየሷቸው አውታሮች ስትሰሙ እንደናንተ የሚያደምጥ ሰው አጠገባችሁ አይጠፋምና ሁሉም የገባው መስሎ ዝም ይላል። ለነገሩ አብዛኛው እንደናንተ አፍሮ እንጂ ገብቶት ብላችሁ አታስቡ። እዚያኛ ሀገር ለፕሮፓጋንዳ ተቀይደው የሚሰሩትን ቃላት እንደ ማደንዘዣ አይነት ከ4 ኪሎ ሸንጎ ተፈልፍለው ሲወረወሩብን አብረን ያደግነንና ብዙም ላይገርመን ይችላል። ድሮ በታዳጊነት የሀገር ቤት ካዳራሽ ተሰብሰቡ ተብሎ ተናጋሪው አምስተኛ ረድፈኞች ተጠንቀቁ ሲል ስሰማ ያዳራሹን የመቀመጫ ረድፍ ስቆጥር መዋሌን አረሳውም። ደግነቱን የስድስተኛ ረድፍ ላይ ነበርኩና ጎመን በጤና ብዬ ከዘፋኙ ጋር አዘፍኛለሁ። እና ምክንያቱ ምን መሰላችሁ? የኔ ቢጤ ተራሰው በለስቀናን ያሉት ራሳቸውን የሚለዩበትና የሚያደናግሩበት መንገድ እኮ ነው። ገብቶን እንድናጨበጭብ ሰዎቹ መች ይፈልጋሉ ብላችሁ ነው? ታዲያ ይህን ሁሉ ያስታወሰኝ የኪራይ ሰብሳቢነት አመለካከት የሚል አገላለጽ ነገር ነው። ሾልኮ እዚህ አሜሪካ ምድር መጥቶ ስሰማ እንዳልኳችሁ እዚህ የቤቴን አከራይ አስታወሰኝና ብሶት ቢጤም ስላለኝ ቆም ብዬ በጥሞና አደመጥኩት። የሐረጉን አገላለጽ ይገባኛል ብዬ በትኩረት ባዳምጥ ልረዳው ቀርቶ ጨርሶ ጠፍቼ ቀረሁ። የኪራይ ሰብሳቢነት አመለካከትን መዋጋት ሲባልማ አንደኛውን ያውጊያ ነገር ደግሞ አሁን መጣ እንዴ ብዬ ልቤ ሽብር አለ። የምንዋጋው አልቆብን ነው የኪራይ ሰብሳቢ አመለካከት ላይ ደረስን ማለት ነው ብዬ ራሴን አማከርኩት። ምናልባት አማርኛ አላውቅም ይሆናል ብዬ ለደመድምም ሐሳብ ቢገባኝ መልሼ እምብኝ አልኩኝ። የድሮ ወኔ መጥቶ ብቻ ሚስጥር አድርጎት እንጂ አከራይን አመለካከቱን በጎሪጥ ያያዩት እንደሆነ እናገራለሁ። እኔ እምለው የአማርኛ ሊቃውንት በቃ ዝም ብለው ከኪራይ ሰብሳቢነት ጋር ወገኑ እንዴ? ሐረጉ እንደገባው ሰው ደግሞ መናገር እንደጀመርኩ ልብ በሉልኝ። ከመነሻዬ ዛሬውን ወግ ለመወገግ ብዬ ቃላት ዙሪያ ውሎ ለማደር ከወሰንኩ አይቀር ፍሬ ነገሩ በዚያ ዙሪያ ላቆየው አስቤያለሁ። ሰው በቃሉም በሚናገረው ማንነቱ ይገለጻል፣ በከፈተው አንደበቱም ራሱ ይታያል ይባላል። ደግሞም የዘመንና የትውልድ መበላሸት በቋንቋው ይገለጻልም ይባላል።
እኛነታችንን ገላጭ ነው ቋንቋ ልካችንን ወሰናችንን ያሳያል እንዳነጋገሩ ይለኩትና እሱ ጥሩ ሰው ነው አንደበቱ ልክ የሆነ እንደሆነ ደግሞ ስርዓት የለውም መባል ከሚወረውሩት ቃላትም ይመነጫል ታዲያ አንተ ወንድሜ ቃላትን አስቦ ማውጣት ሳይሆን ቃላትን አደባባይ ደፍተህ ወይኔ ከምትል ሰው ሳያገኛቸው በመሐረብ ጠቅልለህ ኪስ አስቀምጣቸው ድሮ የሥነ ጽሑፍ አስተማሪዎቻችን ብዕር ዘፈተነ ስራችንን ያዩና ገጸ ባህሪያችሁን ስትቀርጹ ያፍንጫ ፈሳሽ ያለው ሰው አንዱ ባህሪያችሁ ከሆነ ፈሳሹ እንዳለበት አሳዩ እንጂ ለተደራሲ ወይም ለአንባቢያችሁ ሰድባችሁ አትናገሩ የሚሉትንም እያሰብኩ ነው የምንወደውን ሽቅብ አጋነን የምንጠላውን ቁልቁል ጥለን ስንናገር ለአድማጭ ለአንባቢያችን የቴጀ ልሸሸግ የሚያሰይ መሆን ያለበት አይመስለኝም የምንጠላውን በንጹህ አገላለጽ ማስረዳትም ይቻላል የኛ ነገር በጸያፉና ለዝን በሚጎረብጥ መልክ ስለተናገር ነው የምንጠላውን ያስጠላን የሚመስለን የዋሆችም አንጠፋም እንደውም በዚያ ለከትባጣ አገላለጽ ራሳችንን አስገምተን ሰደብን ብለን ራሳችንን ሰድበንም እንገኛለን እና ነገረ ጉዳዩንም ሳናሲዝ እንደምናልፍ እረዳለሁ መረጋገም ደግሞ ሁለት ጎንዮሽ ነው እንደ ሁለቱ ገጣጦች ሳት ቀድምሽ ገጣጣ ቢያት እንዳለው አይነት የርስ በርስ መረጋገም እዛው ቁሻሻ ውስጥ የሚያስቀረው ሁለቱንም ወገን ነው በነገሬ ላይ ስለ ንግግር ሳነሳ ዙሪያ ገባውን ክፉኛ ስመለከት የተደመምኩበትም ጉዳይ አለ አሁን የኔን ወዳጅ ተዋወቁት ለወር ያህል አብራችሁ ከቆያችሁ ምን እንደሚያወራችሁ ብቻ ሳይሆን ያረፍተ ነገር አሰካኩን ሳይቀር ልክ ሲጀምር አብራችሁ ልትናገሩ ሁሉ ትችላላችሁ ሚስጥር ካላበዛውባችሁ ይሄንን የሚያዙልኝ እንጂ ወዳጄ የሚያወራኝን ቀልዶች ከመደጋገሙ የተነሳ ወደፊት ካታሎግ ሰርቼ መልሼ ስጦታ በየበሰጠው የሚልም ሐሳብ ገብቶኛል እርግጥ ነው የሚደጋገሙት ቀልዶች ቅርስ አይሆኑም ብዬም አልዋሽም ደግሞ ምን ይገርማል መሰላችሁ ከዚህ ቀደም ነገርያችሁ ይሆናል ብሎ ነው አጋጠመኙን የሚጀምረው እኔ አንዳንዴ ሳስበው የሚጨንቀኝ አብሮ የሚኖሩ ሰዎች ድሮ የሰፈሬ የኮንጎና የኮሪያን ጀብዱ ባዩኝ አጋጣሚ ሁሉ በታዳጊነት የሚተርኩልኝ ሰውየንም ያስታውሰኛል መንደረተኛው እኛን ሰው በስም መለየት አቁሞ ኮንጎን ቡና ጠጡ በሏቸው ይባሉ ነበር እሳቸውም እንዳያወራቸው የሚሮጡና መሰወሪያ የሚሹ መንደረተኞች እንደነበሩ ትዝ ይለኛል አይጣል በሉ የጣለ እንደሆነ ምን ይላሉ አለ ተረተኛ እንጂ ወገኖቼ ቅድሚያ ማስጠንቀቂያ የሚሰጡ ሰዎችን ብዙ ጊዜ ሲናገሩም ታዝባችሁ ይሆናል ለነገሩ አንዳንዶቻችን የንግግር መሙያ እንዳደረግነውም ገምታለሁ ዋሻሃት በሉኝና የሚል ሰው ሲያጋጥማችሁ መዋሸቱን ብትጠረጥሩ ማን ይጠይቃችኋል ስንቱን ሲያወጋችሁ ቆይቶ እውነቱን ለመናገር ብሎ ወጉ መሃል ሲናገር የስካውን የተናገረው እውነት አልነበረም እንዴ ብላችሁ ልትጠይቁት የምትደፍሩት ሰው እንዳለም እገምታለሁ የኛ ሰው ልቡ ሲያውቀው ቀድሞ አጥራጥሮ የሚወረውረውን ይወረውራል የሚለውን ይላል ከሁሉ በየወጉ መቼም ክርክር አይጠፋ አይደለ በእኛ መካከል ሙግቱን አሸናፊ ለመሆን ወይም ያወቀ የላቀ እንዲባል አንዳንድ ሰው አሁን ለምሳሌ በ19 ምናምን ዓመተ ምህረት እንቶኒ የተባለ ፈላስፋ የሚል የኛ ሀገር ሰው ደግሞ አለ ስለ ጠላ አጠማመቅ ቢሆን ውይይቱ የእንግሊዞችን የጠላ አጠማመቅ አምጥቶ አደናግሮን የሚያልፈውንም ሰው አትርሱት እነዚያስ ተሰሙኛላችሁ የሚል ጥያቄ በያንቀጹ የሚጨምሩ ሲገጥሟችሁ ከንግግሩ ይልቅ ጥያቄውን እየቆጠራችሁ የምትስቁበት ጊዜ ገጥሟችሁ ይሆናል በነገሬ ላይ የኛ ዘፋኞች አንዳንድ የሚዘፍኑት ዘፈን ላይ ዛሌዋ ሙናዬ አለሜዋ ሸጌዋ የሚሉትን በአንድ ዘፈን ውስጥ ቆጥራለሁ ብላችሁ ቁጥር እንዳይጠፋችሁና እንዳትበሳጩ ይሄንን ማስጠንቀቂያ አርጋችሁ ሰሉት በቃላትና ባገላለጽ ዙሪያ በሰንበት ወቅት ስነሳ የሚነገረው ባያደናግረን ወይም እንደወፍ ቋንቋም ባይሆንብን ከቤሳ ስድብና መርገም የጸዳ እንዲሆን ብንሞክር ለማለት ነው እንጂ ለሌላም አይደለም ብዕር ማንሳቴ ከአዲስ አበባ በቅርቡ የመጣ ወጣት ተዋውቄ ስናወጋ አምሽተን ስንለያይ ደህና አደር ብለው ይመችህ ይለኛል ከጆሮዬ መስሎኝ ሰው ብጠይቅ አዲሱ ስንበት ነው ይሉኛል ምቾት ይግባ አይነት ምርቃት ከሆነ ብዬ አሜን ይመቸኝ ብዬ ወደምሄድበት ሄድኩኝ በሉ ወገኖቼ ይመቻችሁ መልሱ አሜን መሰለኝ ቸሪክ ተመን ኢሳይያስ ልሳኑ ነኝ